የምር እንዳልክ ማለት ነው። ከምርህና ወይንስ ደግሞ የሚወዱንና የሚያከብሩህን የእህቶችን የወንድሞችህን የልብ ትርታ ለማዳመጥ ነው? እኔ ግን ማመን አልቻልኩም። ዛሬ ያየሁትን ቪዲዮ ቤተሰቦቼ ከምሬን ነው ምላችሁ። እንዴ እንዳልክ መዳበሪያ ተሸክሞ የተቀዳደደ ልብስ ለብሶ ምናምን ራሱን በጥላሸት አረ እንዳልክ ያንን የመሰለ ቁመናማ እዚህ ቦታ አየሁ ለማለት ለእኔ ከብደኛል። በነገራችን ላይ እኔ አምኜ መቀበል ከብዶኛል ነውም ብዬ ለማሰብ ከብደኛል። ምክንያቱም በእርግጥ የሰው ልጅ በምን ምክንያት እንደዚህ እንደሚሆን አይታወቅም። አሁን ብዙዎቻችሁን እያየው ነበረ። በሄሉ ምክንያት ነው እንዳትለን እንዳልክ እያላችሁ ነበረ። እና በነገራችን የፍቅር ብቻ እኮ አይደለም ቤተሰቦች፣ የሰው ልጅ እንደዚህ የሚያደርገው ብዙ አይነት ምክንያት አለ። የእውነቴን ነው ምላችሁ። ግን ደግሞ እንዳልክ እንደዚህ ይሆናል ብዬ አላስብም። እኔ አሬ ጣላት ጆሮ ይደፈን እንዳልክ ምናልባት በቀደም ለታ እኔ ነኝ ያለ ፎቶ ፖስቶ ነበረ። ምናልባት ጠፍቻለሁ፣ እስቲ የቤተሰቦችን የእህቶችን የወንድሞችን የሚያከብሩኝን የሚወዱኝን ቤተሰቦችን የልብ ትርታ ላዳምጥ እንዳልክ እንዲሆን ቢባል ምን አይነት እንትን ይኖራል የሚለውን እንዳልክ እንጂ የእውነት እኔ ከምር ነው ብዬ ለማሰብ ከእውነቴ ነው የምላችሁ ቤተሰቦች። ቁም ነገር እኔ አልጠብቅም። አልጠብቅም። አረ እንዳልክ ጠላት እንዴ! እኛ ከአንተ ስንት ነገር እንጠብቃለን፣ ስንት ነገር ያን የመሰለ ተመልካች ወደ 200 ምናምን ሺህ ተመልካች ራሱ ከአንተ ስንት ነገር ይጠብቃልና እንዳልክ እንግዲህ ሁላችሁም እውነት ለመናገር አንዳንድ ልጆች ከምሬ ነው አሳዝናችሁኛል። ጌታን የአላ በእግዚአብሔር የምር ነው እንዳልክ ምንን ክብን እኔ ናፈር ልብላውል የምትሉ አላችሁና አቤት እናንተ እኮ ትለያላችሁ። እግዚአብሔር እነዚህን የመሰለ ተመልካች ይዘክ እንዳልክ እየተው ልባቸውን አታስጨንቅ። ጥሩ አይደለም። እሺ ብዙዎቻችሁም ያው እንደኔ ደንግጣችኋል። እውነት ለመናገር እኔ መግቢያውን ተምኔሉን ሳይ ደንግጬ ነበረ። ግን የሆነ ደግሞ ጓደኛው ደግሞ የሚናገረው ንግግር ጸበል ወስደው ነው ነበረ ለ3 ቀን ልብስ ሰጥቼው እትት የሚላለና እውነት ቢሆን እንኳን ጓደኝነት እንደዚህ አይደለም። እሺ በነገራችን ላይ ይሄን የመሰለ ልጅማ እውነት ነው ብለን እኛ አምነን አንቀበልም። እንዳልክዬ ነገ በአዲስ ነገር እንደሚመጣ ያው ሁላችንም ተስፋ እናደርጋለን። ቤተሰቦቻችሁ ልባችሁ ምንድን ነው? የልብ ትርታችሁ ምን ይላችኋል? የእውነት ነው ብሎ ተቀበል። እኔ ግን አላመንኩም። እግዚአብሔርን ነው የምላችሁ። ምክንያቱም በፍጹም የማይሆን ነገር ነው። ያ ልጁ ደግሞ የተናገረው ንግግር በጣም ደስ ብሎኛል። ጠንበለሉ ማለት ነውና ሰውን ለመርዳት እኔ የማውቀው በሚዲያ ነው። ሰውን ለመርዳት ሰው መሆን በቂ ነው። በትክክል 100% የእውነት እውነት ነው። ግን ደግሞ እናንተ እንደምታስቡት እንዳልክማ እንደዚህ አይሆንም። በፍጹም ምናልባት የሚወዳቸውን ቅድም ተናግሬያለሁ የልብ ትርታ ለማዳመጥ ይሆናልና ደግሞ ቅርብ ጊዜ እኮ ምን የመሰለ ፎቶ ፖስቶ አይቻለሁ እኔ እውነት ለመናገርና ቅመሞችዬ አትደንግጡ። እንዳልክ እንደዚህ በቀላሉ እጅ የሚሰጥ ልጅ አይደለም። ከምሬን ነው የምላችሁ። የፈለገ ነገር ቢሆን እንዲህ በቀላሉ እንደዚህ እጅ የሚሰጥ ልጅ አይደለም። እንዲህ እንዳልክን የመሰለ ሸበላማ እንደዚህ ያወርቅም። እንደዚሁማ እንደዚህ አይነት ቦታ እናገኘውም። ስንት ነገር ከሱ እንጠብቃለን አይደል እንዴ? እና ለማንኛውም እንዳልክዬ በአዲስ ነገር እንደምትመጣ ተስፋ እናደርጋለን። የዛሬው ይመስለኛል ፌክ ነው ወንም የውሸት ነው ወንም ደግሞ ድራማ ነው ብዬ ነው የማስበው። የምሬ ነው ድራማ ነው ቤተሰቦቼ። እንዳልኩን ድራማ እየሰራ ነው ወን ደግሞ የሚወዳ ቸውን ተመልካቾቹን የልብ ትርታ እያዳመጠ ነው የሚሆነው እንጂ የእውነት ከምር እንዳልክ እንደዚህ አረ ምንም አይሆንብንም። የእውነቴን ነው እንዳልክ በነገራችን ላይ ምርጥ ልጅ ነው። ከምሬን ነው ምላችሁና አንዳንድ ደግሞ ያልሆነ ኮሜንት የምጽፉ ልጆች ባንጽፈስ ዝም ብለን አይተን ብንወጣስ ካልመሰለን ልክ እንዳልሆነ ካወቅን ባንጽፍስ እግዚአብሔርን ነው ምላችሁና አንዳንዴ ምንድን ነው የሚባለው በሰው ቁስል እንጨት አትስደድ። የምር እንኳን ቢሆን በሰው ቁስል እንጨት እንደመስደድ ነው የምር እንኳን ቢሆን። ለእኔ ግን የዛሬው ቪዲዮ የእንዳልክ እንደዚህ ሆኖ መምጣት እንደዚህ መዳበሪያ ሸክሞ የተቀዳደደ ጭላሸት ተቀብቶ አረ እንዳልክ አንተማ በፍጹም አንጠብቅም። በፍጹም ቤተሰቦች ትጠብቃላችሁ። እኔ ከእንዳልክ አንጠብቅም። ከምሬ ነው ምላችሁና እንግዲህ ነገ አዲስ ነገር ይኖራል ብዬ ነው። በቀደም ያው አንዳንዶቻችሁን ባለፈ በመኪና ያጋጨችው ልጅ መተት አሰርታበት ነው የምትሉም አላችሁ። እኔ ግን በምን መንገድ እንደተረዳዋችሁ ታውቃላችሁ? አንዳንድ መልካም ኮሜንታችሁ ወይኔ እንዳልክ አፈር በበላው ምን ሆኖ ነው የምትሉትን መልካምነታችሁን ያየሁት። እንደዚህ የምትሉም ልጆች ለእንዳልክ ምናል ቦታ እንዳላችሁና መልካም ጎን እንዳላችሁ ነው የተረዳዋችሁ። ሌላችሁ ደግሞ የምትሳለቁም አላችሁ። በሄሉዬ ምክንያት ነው እንዳትለን እንዳልክ አብረን
እንበድ የምትሉም አላችሁና ለማንኛውም የሁላችንም አስተሳሰብ ያው እንደ መልካችን ይለያያል ይባላል። ግን የምር ቢሆንም እንደዚህ አይነት ነገር እንዳትጽፉ የትም ቦታ ቢሆን፣ ምክንያቱም የሰው ልጅ በምን ምክንያት እንደዚህ እንደሚሆን አናቅም። ለእኔ ግን የዛሬ ቪዲዮ እውነት ነው ብዬ ለማሰብ ከብዶኛል። ይህ ነገር ደግሞ አዲስ ነገር ያው ጠብቀን እንፈርዳለን አይተን